ለዚህ ነው እዚህ ቦታ ስንመጣ ያለው ጾም ጸሎት እጁ ስላልሆነ ለቆ ይሄዳል። ወደደም ጠላም ለቆ ይሄዳል ከዚህ ቦታ ላይ። ስለዚህ ወደ ቀደም ህይወት ያደረግነውን በንስሐ እንትፍ ያልነውን በደል ኃጢአት ወደ ቀደመ ስራችን ከተመለስን ግን ከርሱ የከፉ ሌሎችን ይዞ ወደ ህይወታችን መምጣቱን ስለሚመጣ መጠንቀቅ ያስፈልጋል እንጂ እግዚአብሔር አንዴ ከፈወሰ ድጋሚ የሚያስፈልገው አምላክ አይደለም። ክፉ ጋር ወደኛ የሚያድረው ወደ ቀድሞ ስራችን ስንመለስ ነው። እግዚአብሔር ሲምር ማር ነው። የሥጋ ደዌ ሲምረን የነፍስ ህመምንም ነው አብሮ የሚፈውሰው። እኛ ለሥጋ ህመም መተን እግዚአብሔር አምላክ የሥጋ ህመማችንን ሲፈውስ መጀመሪያ የሚያድነን የሚፈውሰን የነፍስ ቁስላችንን ነው። በወንጌል እኮ አንድ የታመመ ሰው ነበር ይላል አይደል? ከዚህ በኋላ እባክህ ማረኝ እያለ ወደ እርሱ ቀረበና ይላል ኃጢአትህ ተሰረየችልህ አለው ይላል። ኃጢአት ምን አለችልህ? እሱ እኮ ማረኝ ነው ያለው፣ ከህመሙ እንዲያነጻው ነው የፈለገው። ከዛ ደቀ መዛሙርቱ እንዴ ማን ነው? ሌሎች ተከታዮች ኃጢአትን ይቅር የሚል ይህ ማን ነው ሲሉ ኃጢአትን ይቅር ከማለትና ኃጢአትን ተሰረየችልህ ከማለትና አልጋህን ተሸክመህ ሂድ ከማለት የቱ ይበልጣል አላቸው። መልሳቱ በዚህ ጊዜ በል አልጋህን ተሸከምና ሂድ አለው። ስለዚህ ሰውየው የፈለገው የሥጋ ድህነት ነበረ። ጌታ ኢየሱስ ክርስቶስ ግን ምን አለው? ኃጢአት ምን አለችልህ አለ? ተሰረየችልህ። እኛ የሥጋ ፈውስ ፈልገን ስንመጣ እግዚአብሔር አምላካችን ከሥጋ ህመማችን ከመፈወሱ በፊት የነፍስ ቁስላችንን አክሞ የነፍስ ድህነት ሰጥቶ ነው የሥጋ ህመማችን የሚፈውስልን። ክብር ለመድኃኒዓለም። በእውነት ዓለም ግን እንዲህ አይደለችም። ለጨጓራ ያልነው ኩላሊታችንን፣ ለኩላሊት ያልነው ጉበታችንን፣ ለጉበታችን ያለው አንጀታችንን፣ ለአንጀት ያልነው ራሳችንን አሳምማ ነው የምትልከን ዓለም። እግዚአብሔር አምላካችን ግን ሲፈውስ እንደዚህ ነው። ስለዚህ እኛ ወደ ቤቱ በእምነት ሆነን መመላለስ ያስፈልጋል። በእምነት ሆነን ስንመላለስ ለጥያቄያችን መልስ የሚሰጠን አምላክ ነው። አሁን እዚህ ቦታ እንመጣለን። እንደምትመለከቱት ነው የእምነት ጥግ። አያችሁ እግዚአብሔር እንዴት በየጊዜው እንዲህ አይነት ቦታዎችን እግዚአብሔር አምላክ ለፍጡሩ ለልጆቹ የሚያስብ አምላክ ስለሆነ በየጊዜው የምህረት እጆቹን የሚገልጽበት ቅዱሳን መካናት አሉ። የምህረት እጆቹን ከዘረጋባቸው ቅዱሳን መካናት አንዱ ይህ እኔና እናንተ የተሰባሰብንባት የስውሯ ማርያም አንዷ ናት፣ ዋነኛዋ ናት። ክብር ለመድኃኒዓለም። በእውነት አንዷ ናት። ስለዚህ የመጀመሪያው የምንድነው በምንድነው ካል እግዚአብሔር መሐሪ ስለሆነ እንድንድን ምህረቱ ፈቃዱ ስለሆነ እንድንድን ፈቃዱ ስለሆነ ምክንያት ፈልጎ የሚያድን አምላክ ስለሆነ እንዴ በዚህ በመጽሐፈ ነገሥት ላይ ያለ ታሪክ ስንመለከት እኮ ሕዝቅያስ ነብዩ ኢሳይያስን ልኮለት ነበር አይደለ? ትሞታለህ በለው፣ ትሞታለህ፣ በበደል በኃጢአት ምክንያት ትሞታለህ። ንጉሥ ሕዝቅያስም ማለት ነው። ንጉሥ ሕዝቅያስም ምን አለው? ትሞታለህ ብሎ ነብዩ ኢሳይያስን ላከው ይላል። ንጉሥ ሕዝቅያስ ከዙፋኑ ወርዶ ደም እንባን አለቀሰ ይላል። ደም እንባን አለቀሰ ይላል። ደም እንባን አለቀሰ። በዚህ ጊዜ እግዚአብሔር አምላክ ልመናውን እንባን ተቀብያለሁ፣ ጸሎትን ሰምቻለሁ፣ ስለዚህ ልፈውስ ፈቃዴ ነው አለና ከአደባባዩ ዞር ሳይል ነብዩ ኢሳይያስን ላከው። ምን ነው? ጸሎትህን ሰምቻለሁ፣ ልመናህን ተቀብያለሁ፣ ልፈውስ ፈቃዴ ሆኗል ብለህ ሂድና ንገረው አለው። ነብዩ ደግሞ ግድ መላክ ግዱ ስለነበረ ሄድና ነገረው። በእድሜው ላይ 15 ዓመት የንስሐ እድሜ ሰጠው። ክብር ለእግዚአብሔር በእውነት። ስለዚህ እሱ ሊፈውሰው ባይፈቅድ ኖሮ መቅጣት አይችልም? ይችላል። አላርም የሚያደርገው ሊያድን ሲፈልግ ነው፣ እንድንመለስ ሲፈልግ ነው። በተለያዩ ነገሮች የሚጎስመን፣ በህመም የሚጎስመን፣ በስራ ማጣት የሚጎስመን፣ በሰላም ማጣት የሚጎስመን፣ በትዳር ማጣት የሚጎስመን፣ በተለያዩ ነገሮች የሚጎስመን እኛ ወደ እርሱ እንድንመለስ የንቃ ጥሪ ነው ወገኖቼ።
ሊፈርድብን ቢሆን ሊያጠፋን ቢሆን ያለምንም ማስጠንቀቂያ ማድረግ ይችላል። ያለምንም ቅድመ ሁኔታ መፈጸም ይችላል። በተለያዩ ነገሮች ስንጎሰም እግዚአብሔር አምላክ ወደኛ እንደቀረበ አስበን እኛ በንስሐ ተመልሰን ወደሱ ከቀረብን ከማያልቀው ምህረቱ ሊሰጠን የታመነ አምላክ ነው። ስለዚህ የመጀመሪያው የእግዚአብሔር ምህረቱ ነው። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ይላል መጽሐፍ። ከእግዚአብሔር ምህረት የተነሳ ነው። ሁለተኛው እንዳልኳቸው የኛ እምነት ነው። የኛ እምነት ይዘነው የምንመጣው እምነታችን ፍጹም ነው ወይስ እንደዚህ እንደ ሰውዬ እንደው ቢቻለ ብለን ነው የምንመጣው? ለሚያምን ሁሉ ይቻላል ተብለናል። ስለዚህ እምነታችን ፍጹም ከሆነ ለጠየቅነው ጥያቄ መልስ ሊሰጠን የታመነ አምላክ ነው። እኛ እምነት ካለን እግዚአብሔር የሚያድንበት የሚፈውስበት መንገዱ የተለያየ ነው ወገኖቼ። በጸበሉ ይፈውሰናል፣ በእምነቱ ይፈውሰናል፣ በቅባ ቅዱስ ይፈውሰናል፣ በቆምንበት ምድር ይፈውሰናል። ጠዋት እንደተማማር ነው ንስር የሞተውን እኮ ሰውዬ በድል አስነስቷል አይደል? መጽሐፈ ተረፈ ኤርምያስ ምዕራፍ 11 ከ6 ጀምራችሁ ስትመለከቷት ትንሽዬ ናት። በድሩ ምን አለ ይላል? ከባሮክና ከአቢሜሌክ የተላከው በመልአኩ አጋዥነት የተላከው ንስር አሞራ ደብዳቤ ይዞ ሄደው ንስር አሞራ ነብዩ ኤርምያስ እስራኤላውያን በባቢሎን ግዛት በነበሩበት ሰዓት በምርኮ በዛ በነበሩ ሰዓት የሞተ ሰው ሊቀብሩ ነብዩ ኤርምያስ በዛ በሄደ ሰዓት እያለቀሱ በነበረበት ሰዓት የሞተው አስከሬን ላይ ቁጭ አለና ንስሩ ሲያርፍበት የሞተው አስከሬን ምን ይላል? ተነሳ። እግዚአብሔር ሊፈውስ ሲፈልግ ምክንያት ያዛል። በነፋሳት ሊፈውስ ይችላል። ክብር ለመድኃኒዓለም እግዚአብሔርን አመስግኑ። በነፋስ ሊፈውስ ይችላል። እንዲህ ግድዚ ተንፈራግጠህ የሆነ ነገር ብላ አይደለም። ሽው አድርጎ በአውሎ ነፋስ ሊፈውስ ይችላል። በዝናብ ሊፈውስ ይችላል። በቁሩ በሐሩሩ በፀሐዩ ሊፈውስ ይችላል። የቆምክበት መሬትን መድኃኒት አድርጎ ሊፈውስ ይችላል። እኛ ብቻ እምነት ይኖረን። እምነት ካለ ለሚያምን ሁሉ ይቻላል። የሚፈውስበት መንገድ ደግሞ እሱ የተለያየ ነው። እንዴ ኤርምያስ ነብዩ ኤርምያስን ከምርኮ ከተመለሱ በኋላ ሊገሉት ፈለጉ ይላል። ሊገሉት ምን አሉ ይላል? ሊገሉት ፈለጉ። እሱ ደግሞ ያለ ጊዜው ስለማይሞት ምን አለ? ይሄን ድንጋይ አለ እዘዝና እንደ ሰው ይሁን አለው ይላል። ሰው ይሁን አለው ይላል። እግዚአብሔር አምላክ ደግሞ ልክ ያን ድንጋዩን እንደው በኤርምያስን ፎቶ ቁጭ አደረገው ይላል። ግን ተረፈ ኤርምያስ ምዕራፍ 11 ላይ ቁጭ እንዳይገርም እግዚአብሔር ስራው። ከዛ በኋላ ማለት ነው ኤርምያስ ሄዶ በመካከላቸው ቆመ ይላል። ከዛ በኋላ ሄደው እንደው አንዴ ወገሩት ይላል። ድንጋይን በምን ወገሩት? ድንጋይን በድንጋይ ወገሩት እኮ እንዳይግዜ። ከዛ በኋላ እኔ እኮ ድንጋይ ነኝ አለ። እኔ እኮ ድንጋይ ነኝ፣ እኔን ስለምን ትወግሩኛላችሁ? ኤርምያስ እኮ በመካከላችሁ ያውላችሁ ቆሟል። ከዚህ በኋላ ኤርምያስ ምስክርነቱን ከጨረሰ በኋላ በሰላም አረፈና እሱ ተቀብሮ ያ ድንጋይ የእርሱ ክዳን ሆነ ይላል። አያችሁ እግዚአብሔር አምላካችን አለ ጊዜያችንም አያጠፋንም። እኛ እንድንመለስ ደግሞ የንስሐ ጊዜ ይሰጣል። የንስሐ ጊዜ ሳይሆን የንቃት ጥሪ አላርምም ያደርግልናል ማለት ነው። ስለዚህ እኛ አላርሙን ሰምተን መዘጋጀት ያስፈልጋል። እኛ ይህን ካደረግን ሊፈውሰን የታምላክ ነው። ሌላው የቦታው ቃል ኪዳን። የተለያዩ ቦታዎች የተለያዩ ቃል ኪዳን አላቸው። የተለያዩ ይህ ቦታ እንደምታውቁት በታምረ ማርያም ተጽፎ እንደምናገኘው እናታችን ድንግል ማርያም በስደት ዘመኗ የተመላለሰችበት፣ ታላቁ ጻድቅ አቡነ ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ ከዚህ ከቡልጋ ወደ ደብረ ሊባኖስ በዚህ የተመላለሱበት ስለሆነ፣ ላባቸው የፈሰሰበት ስለሆነ፣ ወዛቸው የተንጠባጠበበት መካን ስለሆነ፣ የቅዱሳን ደግሞ ላባቸውም አጽማቸውም ጥላቸውም ልብሳቸውም ፈዋይ ስለሆነ ይሄ ቦታ አንዱ ስለሆነ ለሊና ለናንተ ምህረት እንዲሆን እግዚአብሔር አምላክ ፈቃድ ሆኗል ማለት ነው። ስለዚህ የሚፈውስ ክብር ለመድኃኒዓለም በሆነ ይሄን ቦታ መድኃኒት አድርጎ የሰጠን አማኑኤል ስሙ የተመሰገነ ይሁንልን። ስለዚህ የመጀመሪያው የእግዚአብሔር ምህረት፣ ሁለተኛ የኛ እምነት፣ ሶስተኛ የቦታው ቃል ኪዳን ተደምሮ ለድነታችን ለፈውሳችን ምክንያት ሆኗል ማለት ነው። ስለዚህ እኛ ይሄን በረከት ለማግኘት ይሄን ፈውስ ለማግኘት የኛ ልቦና ምን አይነት ነው?
ከቂም በቀል የነጻ ነው ወይ? በንስሐ የታጠበ ነው ወይ? ከጎጠኝነት፣ ከዘረኝነት፣ ከጠባብ አስተሳሰብ የወጣ ነው ወይ? አያችሁ፣ ክርስቶስ ለዓለም ደሙን አፍሶ እኛ ግን በቡድን ተዋድነን በወንዝ ተዋድነን እንባላለን፣ እንጨቃጨቃለን። ሰይጣን ዲያብሎስ የሰራብን ወጥመድ እንደውም በጎጥ ካልተደራጀ፣ በቡድን ነኝ ካልተደራጀ፣ በቋንቋ ካልተደራጀ ሰዎች ኋላ ቀር ይሉሃል፣ ፋራ ይሉሃል። ሁላችንም የዚህ ሰለባዎች ነን በነገራችን ላይ። ስለዚህ ይሄ ከሐሳብ በላይ ስለሆነ የተሰቀለውን ክርስቶስን ዓለምን ያዳነውን የከፈለውን ዋጋ አይተን ከዚህ ከምድራዊ አስተሳሰብ መላቀቅ ያስፈልጋል። ታላቁ አባታችን አባ ገብረ ኪዳን ሲያስተምሩ ምን አሉ? እንዲህ አሁን 7ቱ አህጉር ላንተ ቢሆኑ አሉ ምን ይጠቅምሃል አሉ። ታውቋቸዋላችሁ ታላቁ አባት ስለዚህ 7ቱን አህጉራት ላንተ ውርስ ሰጠሁ ብትባል ምን ታረጋዋለህ አሉት። ለምን? የምንኖረው እድሜ ውስን ነዋ። ደጋጉ አባቶቻችን በደጉ ዘመን እስከ 969 ዓመት ኖረዋል። በኖህ ዘመን ደግሞ ሰዎች በኃጢአታቸው ምክንያት የሰው እድሜ ወደ 120 ዘመን ሆኗል። ያችን ደግሞ አልጠቀም ስላሉ ነብይ እግዚአብሔር ቅዱስ ዳዊት ደግሞ ወመዋዕሊሁኒ 70 ክራማት ወመሰበዛ 80 ዓም ወፈድፋዱንሰ ጻማ ወህማም። የሰው እድሜው ቢበዛ 70 እንደው ከዚህ ቢያልፍ 80 ከዚህ ቢያልፍ የጻር የጋር ሞቱን የሚጠብቅበት ዘመን ነው ይላል። በቴዎሎጂ ትምህርት ወይም ደግሞ በቤተክርስቲያናችን አስተምሮ የሰው እድሜ አራቱ ባህሪያተ ስጋ አላቸው። ነፋስ፣ እሳት፣ ውሃና መሬት። ስለዚህ የሰው ከ1 እስከ 20 ዓመት ያለው የነፋስ እድሜ ይባላል። መቼም ነፋስ ደግሞ የሚጨበጥ የሚዳሰስ አይደለም። ህፃናትም የሚጨብጡትን የሚዳሰሱትን የሚጠቅማቸውን የሚጎዳቸውን በዚያ እድሜያቸው ምን ያሉ አያውቁም አይረዱም ይላል። ሁለተኛው ባህሪያችን እሳት ነው። እሳት ደግሞ ከ20 እስከ 40 ያለውን ዘመናችን ይቆጣጠራል። እሳት ደግሞ ኃይለኛ ነው አይደለ?